ጤና ይስጥልኝ። እንኳን በደህና መጣችሁ። አንድ ነገር ልነግራችሁ ብዬ ነው። ያው ወደዚህ የመጣችሁት ቲክቶክ ቫይራል መውጣት ትፈልጋላችሁ። እኔ ደግሞ በጣም ብዙ ሰዎች አግዣለሁ። በሺዎች የሚቆጠሩ ቲክቶክ ጀምረው ቫይራል እንዲወጡ ህይወታቸው እንዲቀይሩ። ሰምታችሁታል ጋይስ። ቲክቶክ ላይ ፖስት ብለው አይታችኋል። አዶናይ አግዞኛል፣ አዶናይ ቫይራል እንደወጣ አግዞኛል፣ ፎሎወር እንድጨምር ይሆናል፣ ቻሌንጅ ተቀላቅያለሁ ሲሉ እናንተ መቀላቀል ፈልጋችኋል፣ ህይወታችሁ መቀየር ፈልጋችኋል። ድምጽ የተዘጋጋው ትናንትና እየጮኩኝ ስለነበር ነው። ችግር የለውም። የሆነ ስቴጅ ወጥቼ ነበር ከዲዲ ጋጋ እና ኬስማ ከ40-50 ሺህ ሰዎች ፊት ማለት ነው። እና ስሙ ልንገራችሁ፣ ቲክቶክ የእናንተ ህይወት የሚቀይረው እሱ ብቻ ነው። አሁን ማለት ነው ኢትዮጵያ ውስጥ በቀላሉ ቲክቶክ ላይ ማጥናት የለብህም፣ መልፋት የለብህም። ብቻ ራስህን ሆነ ህይወትህ ማሳየት ነው ያለብህ፣ ቢዝነስህ ማሳየት ነው ያለብህ። ግን የምታሳይበት መንገድ ትኩረት በሚሰርቅ መንገድ መሆን አለበት። ቲክቶክ ህይወት ላይ ምን አይነት ለውጥ እንዳመጣልኝ ላሳያችሁ። በአይምሮ አስረዳችኋለሁ፣ ግን ዓለማዊ ህይወቴ ላይ ምን አይነት ለውጥ አመጣልኝ ተመልከቱት። የዚህ ቦታ ዋጋ ስንት እንደሆነ አላውቅም። በቲክቶክ ነው ሁሉም የሄድኩበት ቦታ በነፃ ነው ማገኘው። ሁሉም የፈለግኩት ነገር ጋይስ። ይህ ደግሞ ጉር አይደለም፣ ጀስት ያለው ነገር ነው። ገባችሁ? በቲክቶክ የመጣ ነገር ነው። ወደ ውስጥ ልግባ ላሳያችሁ ይህ ቤት፣ ከዛ እናወራለን በደንብ። ችግር የለውም። ተመልከቱ። በጣም ደስ የሚል በቃ የሆነ የምወደው አይነት ቫይብ ነው ያለው ማለት ነው። አሁን የተነሳሁት ለይቶኝ እየጠበቁኝ ነው። ባይዘው ይህ እንግዲህ ያው ቤድሩም ነው። አሁን ሻወር ላደርግ ነው። ሊትራሊ እንደምትመለከቱት ስቲም እየሞቀ ነው። እዚህ ውስጥ ነው ሻወር ማድረገው። እንደዚህ ይመስላል ሽንት ቤቱ። የንጉሶች ነው የሚመስለው። እና አሁን አንዴ ወደዛ ወጣ እንበልና ላውራችሁ ማለት ነው። ኦኬ ስለ ቲክቶክ አግዛችኋለሁ አላግዛችሁም የሚለው ነገር ችግር የለውም። ከክላይንቶች የምስክርነት ትሰማላችሁ። እኔ መናገር አይጠበቅብኝም። ግን እኔ ልላችሁ የምፈልገው ላይክ ይህ የሚሰማችሁ ፍርሃት ባይሳካልኝስ፣ በወድቅስ፣ ህይወቴ እኮ ደባሪ እኮ ነው፣ ያስጠላል እኮ፣ እንዴት አድርጌ ነው እኔ አንደኛ መሆኑ ቲክቶክ ላይ፣ እንዴት ነው ሰው የሚያየኝ፣ ለምንድን ነው ከኔ የሚበልጡ ቆንጆዎች እኮ አሉ፣ ያ እኮ አለ፣ ያቺ ያ ምናምን። እናቴ ትሙት አይምሯችሁ በጣም ከምትፈልጉት ህይወት የሚያቆማችሁ አንደኛው ነገር መሆኑ ማወቅ አለባችሁ። the enemy is the inner me ይሉታል። የኔ ጠላት ውስጤ ላይ ያለው ተቀምጦ የሚናገረው የሚለፈልፈው ድምጽ ነው። ልብ ብላችሁ አስተውሉ። ለምንድን ነው አይሳካልኝም ብላችሁ የምትፈሩት? ለምን? it doesn't make ሴንስ አይሰጥም። ገባችሁ? ይህ የአእምሯቸው አካል ደግሞ ማለት ነው ዝም እንዲል ቀጣይ ከዚህ ቪዲዮ በኋላ ምስክርነቶች አስቀምጬላችኋለሁ። ልክ እንደናንተ ፍርሃት የተሰማቸው ሰዎች ግን ደፍረው የገቡ፣ በወድቅስ ባይሳካልኝስ ማን ያየኛል ብለው የጀመሩ ሰዎች ግን አሁን ህይወታቸው በቲክቶክ የቀየሩ፣ ፕሮሞሽን በፕሮሞሽን የ17000 የ20000 ፕሮሞሽን የጀመሩ። አንዷ ክላይንቴ በሳምንት ውስጥ የ17000 ፕሮሞሽን ያገኘችው። ገባችሁ አይደለ? ስለዚህ እንደ ቀልድ እንዳታዩት። ይህ ስልጠና ልላችሁ ፈልጌ ነው። እዚህ ስልጠና ውስጥ ምንድነው የምታገኙት? 2 ምዕራፎች ብቻ ናቸው። እነዚህ 2 ምዕራፎች ልንገራችሁ። አንደኛው ምዕራፍ ስለ አይምሯችሁ ነው። በስነ ስርዓት አድርጋችሁ እንዴት ትኩረት እንደምትሰርቁና እንዴት ደፋር እንደምትሆኑ፣ ካሜራ ላይ ፍርሃት ካላችሁ፣ ኮንፊደንስ ከሌላችሁ እንዴት ኮንፊደንት ሆናችሁ እንደምትወጡ ያሳያችኋል ምዕራፍ 1። ምዕራፍ 2 ደግሞ የሰው ትኩረት አሰራረቅ ነው። ባላችሁ ህይወት ደባሪ ይሁን አይሁን፣ ቤተሰብ ይኖራችሁ አይኖራችሁ፣ አረብ ሁኑ ኢትዮጵያ ሆኖ አሜሪካ ሆኖ እንዴት አድርጋችሁ ህይወታችሁ ወደ ቫይራል ትቀይሩታላችሁ፣ እንዴት የሰው ትኩረት ትስባላችሁ የሚለው ነገር በስነ ስርዓት የሚያስተምራችሁ ደግሞ ምዕራፍ 2 አለ። ከዛ ደግሞ አንድ መጽሐፍ አለ ወደ 87 ገጽ ያለው እንዳለ ስለ ቲክቶክ በስነ ስርዓት አድርጌ እየጻፍኩኝ እናንተን እየመራሁ ማለት ነው ወደ ቫይራሊቲ የሚወስድበት ስቴፕ ባይ ስቴፕ። እሱን ከተከተላችሁ በእርግጠኝነት ብሎ አፕ ታደርጋላችሁ እንደ ሌሎች ክላይንቶቼ ማለት ነው። ከዛ ፕሮሞሽን ነው የምትሆኙ ሁልሽም ማለት ነው። ገባችሁ አይደለ? እናም በተጨማሪ ያሰብኩት ነገር ምንድነው አንድ ግሩፕ ውስጥ አስገባችኋለሁ። እዚህ ግሩፕ ማለት ነው ፎሎወራችሁ ከ10000 በላይ ሆናችሁ ከዛ ቪዎቻችሁ 20000 30000 ምናምን እያገኛችሁ ከሆነ አንድ ማናጀር አለኝ። እንግዲህ እሱ ፕሮሞሽን ነው የሚያመጣው።
ኦኬ የፕሮሞሽን እድሎች ያመጣል። እዛ ግሩፕ ውስጥ ይህ ፕሮሞሽን አለ የ10,000 ብር የ15,000 ብር የ20,000 ብር እያለ ማለት ነው። እዛ ላይ ፖስት ማድረግ ይጀምራል ማለት ነው። እናንተም ቫይራል ስትወጡ እሱ ወዲያውን ይይዛችሁና የ50,000 የ100,000 ፕሮሞሽን ሊያሰራችሁ ይችላል ማለት ነው። እግዚአብሔርን አይታወቅም። ከኔ ክላይንቶች ውስጥ 1500 ፎሎወር ይዘው መጥተው ከነ 200 ቪዎቻቸው ብሎ አፕ ያደርጋሉ። በሁለት ሳምንት ውስጥ ቪዎቻቸው 150,000 1.4 ሚሊዮን 1 ሚሊዮን 300,000 እናቴ ትሙት ነው የምላችሁ ማርያምን የሚዋሽ ነገር አይደለም። ቲክቶክ አውቄዋለሁ በልቼዋለሁ ነው የምላችሁ። የኢትዮጵያ አንደኛ የቲክቶክ መምህር እኔ ነኝ። በቀን 50 ጊዜ ፖስት ብዬ ቫይራል ይወጣል። የፈለኩት ነገር ፖስት ብዬ ቫይራል መውጣቱን አረጋግጣለሁ። ቫይራል ካልወጣም ይወጣል። በቃ ታሳውደስ እምነት ነው ይሄ እውን አድርጌዋለሁ። ስለዚህ ዝግጁ ከሆናችሁ ምስክርነቶች ስሟቸውና ማለት ነው አሁኑኑ ተመዝገቡ። ለመመዝገብ ዋጋ 5,000 ብር ነው። አንዴ ብቻ ነው የምትከፍሉት። አዶናይ አይደለም ብላችሁ ከተጠራጠራችሁ እኔ ነኝ ኢን ዘ ፍለሽ እዚህ ያለው ቲክቶክ ወዲያውን የምናድግበት ነው። እንዳለ የኢትዮጵያ ሕዝብ ቲክቶክ እየጀመረ ነው ያለው። ስለዚህ ነገ እያላችሁ 6 ወር ዌስት ካረጋችሁ ማርያምን የ6 ወር የማታገኙት ትልቅ ነገር ትልቅ ስህተት ይሆናል። ከ6 ወር በኋላ እንዳለ ኢትዮጵያዊ ቲክቶክ ይጀምራል። because እየተማረ ነው። ተውትና መሀል ከተማ ክፍለ ሀገርም ለራሱ ቲክቶክ ጀምረው ቀውጥ እየቀረጹ ነው ያሉት። ስግጥ ፍምስ ይሉታል። ይሄ ስግጥ ፍምስ አሳያቸዋለሁ እንዴት ትኩረት ሰርቃችሁ ቫይራል እንደምትወጡ። አስገድዳችሁ ሰው አይናቸውን እንደዚህ ነው የምትይዙት። ማለፍ አይችሉም እናንተ። አሳያቸዋለሁ። እወዳቸዋለሁ። በርቱልኝ። አሁን ወደ ስቲማችን ቻው ተፋቱኝ በእናትህ። ሰላም፣ ስሜ ማርያምዊት ይባላል ወይም ማርያ ሉና በቲክቶክ ስሜ። የአዶናይ ኮርስ ተማሪ ነኝ። እንዲሁም ከዚህ በፊት አዶናይ የሚያስተምራቸው ነገሮች አዳምጥ ነበረ። ስፔሻሊ ስለ ሰልፍ ኮንፊደንስ፣ ካሜራ ፊት እንዴት እንጌጅ ማድረግ እንዳለብና ያ ነገር ብዙ ረድቶኛል። በአሁኑ ሰዓትም በአንድ ሳምንት ጊዜ ውስጥ ከ4,000 ፎሎወር ባንድ ያድጌ ወደ 40,000 ፎሎወር መድረስ ያለው። አሁንም አካውንቴ በጣም በፍጥነት እያደገ ነው የሚገኘው። የአዶናይ ኮርስ ይጠቅማል፣ ሁላችሁም ብትማሩት ብዬ እመክራችኋለሁ። በአንድ ቀን ውስጥ ከ5-6 ቪዲዮ በላይ ቫይራል ወጥቶልኛል። እንዲሁም ደግሞ አካውንቴ እድገት እያሳየ ነው። በዚህም ሰዓት ላይ የፕሮሞሽን ስራ አግኝቼ ይኸው እንደምታዩት ብሬሴ ማሳሰር ችያለሁ። ይሄ ማለት ወደ 17,000 የሚያክል ብር ነው በፕሮሞሽን እድል ያገኘሁት ማለት ነውና ሁላችሁም ኮርሱ እንድትከታተሉ ስል እመክራችኋለሁ። አዶናይንም በጣም ማመስገን ፈልጋለሁ። ብዙ እንድለወጥ ብዙ እንዳድግ አድርገኛልና ወደፊትም እድገቴን ፕሮግሬሴን አሳያለሁ። ቴንክ ዩ ሶ ማች። አንተ የምትሰጠው ትምህርት አዶናይ በጣም ነው ህይወቴን የቀየረልኝ። እኔ በጣም ፈሪ ነበርኩኝ። እንኳን ካሜራ ፊት ቆሜ እንደዚህ መላጣ ሆኜ ልቆም እቅርና እንኳን ራሴን ሆኜ እንደዚህ ልቆም እቅርና ማንም ሰው አጠገቤ ባይኖር ራሱ ፊት ለፊት ስልኬን ቁጭ ሳረግ በጣም ስልኬን ራሱ የምፈራ ሰው ነበርኩኝ በጣም ማለት ነው። ግን አንተ ጋር ትምህርቱን ስጀምር አንተ 1 ወር ብለህ ነው ያስጀመርከኝ አይደለ? በሁለተኛ ቀኑ እኔ ለራሴ ራሱ ይገርመኛል እንዴት እንደተቀየርኩ አላውቀውም። እንዴት ነው ብትለኝ እኔ አላውቀውም። በማላውቀው መንገድ ነው ራሴን ተቀይሬ ራሴን ያገኘሁት። በቃ ለራሴም ሰርፕራይዝ ነው የሆንኩት። ምንም የማልፈራ ሰው ሆኜ ነው ራሴን ያገኘሁት። እንዴ ይሄ በአካል አብሬክ ቢሆን ኖሮ የምንማረው በቃ ምን አስነክቶኝ ነው ላስክል ድረስ ማለት ነው። በጣም ነው በቃ የምትችለው ማለት እንዴት እንደሆነ ሁሉ ነገር ገብቶሃል አንተ። በጣም ብዙ ሰው ያልገባው ነገር አንተ ገብቶሃል። በቃ ብቻ ህይወቱን መቀየር የሚፈልግ ሰው አንተ ጋር ቢመጣና ቢቀየር ለኔ ደስ ይለኛል። በጣም የሚገርም ነገር ነው በቃ ያገኘሁት። እኔ ምን ልበል እውነት ቃላት ያጥረኛል። ሁላ መናገር ሁላ እስኪያቅተኝ ድረስ ነው በቃ የተገረምኩት ባንተ ስልጠና ማለት ነው። ባጭሩ ምን ልል እፈልጋለሁ መሰለ፣ በጣም ማመስገን እንፈልጋለሁ አንተ። በጣም እድሜ ልኬን አንተን ባመሰግን ምንም ቅር አይለኝም። ምክንያቱም ህይወቴ የመቀየሩ ምክንያት አንተ ብቻ ነህ። በቃ ከአላህ በታች አንተ ብቻ ነህ በቃ። ስለዛ ምንም በመጨረሻ ማለት የምፈልገው ይሄና ይሄ ብቻ ነው በቃ። ነው በጣም ነው እንጂ ያገዝከኝ እንዴ አንተ በቃ በርታ ብላ እግዚአብሔርን በጣም እኮ ነው ትልቅ ነገር ነው ያደረክልኝ። ማለት ታውቀዋለህ መቼም እንደዚህ ለማድረግ ምናምን የሚይዝህ ነገር እኮ በጣም ብዙ ነው። ግን የግድ በቃ ለስራው አስፈላጊ ስለነበር አንተም በደንብ ይሄን አድርግ በቃ በወጠር ምናምን ስለነበረ በቃ ትልቅ በጣም ትልቅ ነገር ነው ያደረክልኝ አዶኒ እውነት። እና በጣም ቴንክ ዩ ብራዘር። በጣም ከምልህ በላይ ነው ኤነርጂ የነበርክ እግዚአብሔር
ሶሻል ሚዲያ ላይ ቫይራል መውጣት ምን ያህል ቀላል እንደሆነ ያወቅኩት የአዶናይን ስልጠና ትምህርት ከተካፈልኩ በኋላ ነው። ትምህርቱ ማንኛውም ሰው ሊማረው ኦር ሊሰለጥነው የሚችል በጣም ቀላል ነው። ከዛ በፊት እኔ ቪዲዮዎቼ ስልጠናውን ከመውሰዴ በፊት ቪዲዮዎቼ አይታዩልኝም ነበረ። 300 ቪው 400 500 ቪው ምናምን ነበር ያለኝ። ግን ስልጠናውን ከወሰድኩኝ በኋላ ያላሰብኩት ነገር ነው የተፈጠረው። በድንገት 100,000 50,000 10,000 እያለ ቫይራል እየወጣልኝ ሄደ እና ፎሎወር ማግኘትም ሆነ ቫይራል ለመውጣት የአዶናይ ስልጠና ማንኛውም ሰው ቢካፈል በጣም ቀላል ነው፣ በጣም አሪፍ ነው ብዬ አስባለሁ። እና ደግሞ ሌላ የጠቀመኝ ቪዲዮዎች አሉት፣ መጽሐፎች አሉት። በፊት ላይ እኔ በጣም ኮንፊደንስ አለኝ፣ በጣም በራሴ ይተማመናለሁ ብዬ የማስብ ሰው ነበርኩኝ። ነገር ግን ፎቶ ፈራለው፣ ካሜራ ፈራለው። ካሜራ ፊት እንደዚህ እንደ ልብ ያልሆነም ፊት ለፊት አለፈልፍም፣ አላወራም። ግን የእሱን መጽሐፍ ካነበብኩ በኋላ ትምህርቱን ከተማርኩ በኋላ ካሜራ ፊት እንደፈለኩ መሆን ስላለው ምንም ነገር አልፈራም። ሰው የቀረስኩ መሄድ እችላለሁ። ኤኒ ቦታ ቪዲዮ መቅረጽ እችላለሁ። ምንም ነገር አልፈራም። ፉል ኮንፊደንስ አለኝ። በጣም ደስተኛ ነኝ እና የቫይራል ሚስጥሩ አዶናይ ጋ ነው። አዲስ አካውንት ከፍቼ በ10 ቀን ውስጥ 33,000 ፎሎወር አግኝቻለሁ። እንደዚህ ይባላል ነው። እኔ ቲክቶክ ከመጀመሪያ በፊት በመጀመሪያ ደረጃ ሜካፕ አርቲስት ነኝ። የሜካፕ ኮንተንት ነበር የምሰራው እና ምንም የምሰራው ኮንተንት ቫይራል አይወጣም። በጣም አሪፍ ስራ ነው የምሰራው። የተማርኩበት ትምህርት ቤት ኢንተርናሽናል ነው ምናምን፣ ግን ሰው አያየኝም። በቃ ከዛ ሰው ምንድነው ማድረግ ያለብኝ ብዬ አሰብኩኝና ሰውም ሰው ማከር መጀመሪያ እኔ መታወቅ አለብኝ። ለካ እናንተ ስትታወቁ ነው ሰው የእናንተ ስራ ማግኘትም ሆነ የእናንተን ነገር መግዛት እራሳችሁ ነው የምትሸጡት። መጀመሪያ እናንተ መታወቅ አለባችሁ። ምንም አይነት ስራ ለመስራት እራሳችሁ መታወቅ አለባችሁ። እናንተ ከታወቃችሁ በኋላ ግን ምንም አይነት ስራ ብትሰሩ ሰው የእናንተን ብራንድ የእናንተን ነገር ይገዛል ያለምንም ጥርጥር ማለት ነው። ሰው ምን አሰብኩኝ? መጀመሪያ ራሴ ላይ መስራት እንዳለብኝ አሰብኩኝ ማለት ነው። እና አዶናይን ከበፊትም ጀምሮ ከታተለዋለሁ። በጣም ነው የምወደው፣ በጣም ነው የማደንቀው። እና ከዛ የእሱን ቪዲዮ ኤቭሪዴ ስለምከታተል ከዛ እሱ ጋር መጣሁ፣ ተመዘገብኩኝ ማለት ነው። እና በጣም ደስተኛ ነኝ ጋይስ። አልገባችሁ? መጀመሪያ 300 ሰው 200 ሰው ምናምን ነበር የሚሄድ። አሁን ግን 1 ሚሊዮን ቪው ሁላ አለኝ ማለት ነው። ፎሎወሬ 1000 ምናምን ነበር። 1000 ላይ በቃ ለብዙ አመት ምናምን 1000 ፎሎወር ነበር ያለኝ። ግን አሁን 10,000 ምናምን ፎሎወር በላይ ያለኝ። ይሄ የሆነው አንድ ፕሮሰስ ተሳብቶ አስታውና እና አዶናይ ማመስገን ፈልጋለሁ። ለምን እንደማመሰግን ልንገራችሁ። በመጀመሪያ ደረጃ በጣም ጤነኛ ሰው ነው። እብድ አይደለም። ብዙ ሰው እንደ እብድ ስለሚያዩት ነው። በጣም ጤነኛ ሰው ነው። ግን በቃ ሰው እንዴት ነው ያለውን እውቀት ምንም ሳይደብቅ ሼር የሚያደርግ ሰው ነው ጋይስ። በጣም ነው ያለውን ነገር ሼር እያደረገ ያለው። እኛ ካወቅን እኛ ከተጠቀምን በጣም ትልቅ ቦታ እንደምንደርስ እርግጠኛ ነኝ።